ሳይለንት ኪለር ወይም ደግሞ ድምጽ አልባ ገዳይ ስለሚባለው የጉበት በሽታ ምን ያህል ያውቃሉ? ሄፓታይተስ ቢ ቫይረስ የሚባለው የጉበት በሽታ በሄፓታይተስ ቢ ቫይረስ የሚከሰት በሽታ ሲሆን ይህ ችግር ከአንድ ሰው ወደ አንድ ሰው የመተላለፍ እድሉ ከፍተኛ ነው። ሄፓታይተስ ቢ ቫይረስ ሳይለንት ኪለር የሚባለው ነው። 5 አይነት የጉበት ቫይረሶች አሉ። እነዚህም ከሄፓታይተስ ኤ ጀምሮ እስከ ሄፓታይተስ ኢ ድረስ ማለት ነው። እነዚህ ደግሞ በሁለት ይከፈላሉ። አኪዩት ኤንድ ክሮኒክ ተብለው ይከፈላሉ። አኪዩት የምንለው አጭር ጊዜ ያለው ሲሆን ክሮኒክ የምንለው ደግሞ ስር የሰደደ ወይም ደግሞ ከደማችን ጋር ከተዋህደ በኋላ ከረጅም ከ4 ከ5 ዓመት በኋላ ወደ ጉበት በመግባት የጉበት በሽታን ወደ ሲሮሲስ እንዲቀየር ያደርገዋል ማለት ነው። ይህም ማለት ወደ ካንሰር እንዲቀየር ያደርገዋል ማለት ነው። ዛሬ የምናወራው ክሮኒክ ስለሆነ ወይም ደግሞ ሄፓታይተስ ቢ ስለሚባለው የጉበት በሽታ ይሆናል። እነዚህ የሄፓታይተስ ቢ በሽታዎች የመተላለፊያ መንገድ አላቸው። ከሰው ወደ ሰው የሚተላለፉበት ሴክሹዋል ኢንተርኮርስ ወይም ደግሞ በግብረ ስጋ ግንኙነት፣ ብለድ ኮንታሚኔትድ በደም ንክኪ፣ እንደውም በተለያዩ የዘር ፈሳሽ ንክኪዎች ከሰው ወደ ሰው የመተላለፍ እድሉ ከፍተኛ ነው። ከዛ በተጨማሪ በስለታማ ነገሮችም ከሰው ወደ ሰው ይተላለፋል። እንደገና ደግሞ በወሊድ ጊዜ ከእናት ወደ ልጅ የሚተላለፍ የጉበት በሽታ ወይም የጉበት ቫይረስ ነው። ይህ ቫይረስ ከሰውነታችን ወይም ከደማችን ውጪ ለ7 ቀናት የመቆየት አቅም ያለው ቫይረስ ጠንካራ ቫይረስ ነው። ቢሆንም ግን ከእናት ወደ ልጅ ወይም ከሚስት ወደ ባል ከባል ወደ ሚስት ትራንስሚትድ እንዳይሆን በቫክሲን በቅድመ ክትባት መታከም ወይም ደግሞ መከላከል ይቻላል ማለት ነው። በቫክሲን ክትባቱን የተከተበ ሰው ከባለቤቱ ጋር ግንኙነት ቢያደርግም በተለያዩ ስለታማ ነገሮችን ቢጠቀምም ከመከላከያውን ቫክሲን ከወሰደ የጉበት በሽታ ከሰው ወደ ሰው የመተላለፍ እድሉ ዝቅተኛ ይሆናል ማለት ነው። ሳይለንት ኪለር የተባለበት ምክንያት ምንድነው? ብዙ ጊዜ ቫይረሱ ወደ ደም ከገባ በኋላ ምንም አይነት ሳይን ኤንድ ሲምፕተም የለውም። ቫይረሱ መኖር ራሱ የሚረጋገጠው ቫይረሱ በደም ውስጥ ከገባ ከ30 እስከ 60 ቀናት ባሉት ሲሆን ይህ ቫይረስ መኖሩ ከተረጋገጠ በኋላ ከረጅም ጊዜ በኋላ ነው ሳይን ኤንድ ሲምፕተም የሚኖረው። በጉበት በሽታ የተያዘው የሚያሳዩ የተለያዩ ሳይን ኤንድ ሲምፕተሞች አሉ። ከነዚህም መካከል የአይን ቢጫ መሆን፣ የሽንት ከለር መቀየር፣ ከመጠን ያለፈ ድካምና የመድከም ስሜት እነዚህ ሲሆኑ ከዛ በተጨማሪ ማቅለሽለሽ፣ ማስታወክና የቀኝ ወይም የግራ በኩል የውጋት ስሜት መሰማት አለ። እነዚህ ምልክቶች ምናልባት ሞር መልቲፕል የሆነ እየተራባ ሲሄድ የሚመጡ ምልክቶች ናቸው። ከዛ በፊት ግን እነዚህ ሳይን ኤንድ ሲምፕተሞች ላይኖሩ ይችላሉ ማለት ነው። እንግዲህ በዚህ በጉበት በሽታ የተጠቃ ሰው መከላከል ወይም ደግሞ መራቅ ያለባቸው የተለያዩ የአመጋገብ ስርዓቶች አሉ። ሃይ አማውንት ኦፍ ፕሮቲን ያላቸውን ነገሮች ፈጽሞ መውሰድ የለበትም። ይህም ማለት ስጋ፣ እንቁላል፣ ቅቤ፣ ወተት እነዚህን ነገሮች በተቻለ መጠን መራቅና እንዲሁም አትክልትና ፍራፍሬ ነገሮችን አዘውትሮ መውሰድ፣ ከአልኮል ነፃ መሆን ይኖርበታል ማለት ነው። በዚህ መልኩ ራስን የተወሰነ ጊዜ በእነዚህ ነገሮች ማስተካከል ይቻላል። ቫይረሱ ኢንክሪዝ እንዳያደርግ እንዳይጨምር መከላከል ይቻላል ማለት ነው። እንግዲህ በቫይረሱ ከተያዙ በኋላ ደግሞ በማዕከላችን የሚሰጡ መድኃኒቶች አሉ። ይህ መድኃኒት ለ2 ወር የሚሰጥ ነው። ይህኛው የሚታጠን ነው። ምንም አይነት በመጠጣትም በሚበላ ነገር ሳይሆን፣ ምክንያቱም ጉበቱን የተያዘ ሰው ወደ ውስጥ የሚገባ ነገር መሰጠት የለበትም። የሚታጠን ነው። ማታ ማታ ከመተኛቱ በፊት ጭሱን አጭሶ በአፉ በመሳብ ቫይረሱን ኪል እንዲያደርገው ያደርጋል ማለት ነው። ሁለተኛው ደግሞ ከውሃ ጋር አብሮ ይቀቀልና በደንብ ሲንተከተክ ወይም ደግሞ እንፋሎቱ ኢቫፖሬት ሲያደርግ በጋቢ አድርጎ እንፋሎቱን ወደ ውስጥ መሳብ ነው። በዚህ ምክንያት ቫይረሱን ኪል እንዲያደርገው ያደርጋል ማለት ነው። ከዛ ውጪ እነዚህ መድኃኒቶች ከወሰደ በኋላ በማዕከላችን ክሮስ ቼክአፕ ይደረጋል። ክሮስ ቼክአፕ ማለት ምንድነው? ፖዚቲቭ ኔጌቲቭ ቴስት ከተሰራ የቫይረሱ መጠን 200 ቢሆንም ፖዚቲቭ ነው የሚለው። በቫይራል ሎድ ከተሰራ ግን የቫይረሱ መጠን ለምሳሌ ወደ ማዕከላችን ሲመጣ 4000 ከነበረ መድኃኒቱን ከወሰደ በኋላ የቫይረሱ መጠን 200 ቢቀር ፖዚቲቭ ኔጌቲቭ ቴስት ከተሰራ ፖዚቲቭ መሆኑን ነው የሚያሳየው። ወደ ቫይራል ሎድ ቴስት የሚባል አለ። ቫይራል ሎድ ቴስት የምንለው የቫይረሱ መጠን አኪዩሬት የሆነ ሜዠርመንቱ ምን ያህል መጠን ነው። ለምሳሌ ወደ ማዕከላችን ሲመጣ 4000 ቫይረስ ከነበረ ቫይራል ሎድ ካሰራ በኋላ የቅድሙ ፖዚቲቭ ኔጌቲቭ ያለው ፖዚቲቭ ወይም አለበት የለበት የሚለውን ብቻ ነው የሚያሳየው። ቫይራል ሎድ የምንለው ግን የቫይረሱ መጠን ምን ያህል ነው የሚለውን በቁጥር የሚያሳይ ነው። በእነዚህ መልኩ መታከም ይቻላል። አድራሻችን አዲስ አበባ ዓለም ባንክ ሰፈር ነው። በ0918 21 41 41 እየደወሉ ማንኛውንም ነገር ማማከርና መጠየቅ ይቻላል። አመሰግናለሁ።